ቢሆን የተሻለ የሚሆነው ሩታ። እኔም ሁሉም ነገር ልተው ነው። ወዴትኛው ፍቅር ነው የምንመለሰው? አዳምጪኝ አንዴ። እሺ አዳምጪኝ አንዴ። ምን ላዳምጥ? አዳምጪኝ። ሁሉም ነገር እንተው። እኔም ጋር ያለውን ነገር እንተው፣ አንቺን ጋር ያለውን ነገር እንተውና አንድ ላይ እንሆን። ፍቅር ነው እኔና አንቺ የሚሻለን። ከሁሉም ነገር ፍቅር ይበልጣል ሩታ። ለምንድን ነው በእልህ ማይሆን ነገር ውስጥ ራስሽን ለምን ትከቻለሽ? እልህ ውስጥ ነሽ ያለሽ ሩታ። ታውቂያለሽ። በቃ ተይው፣ በቃ ሽንተው እንደዛ ነው የሚሰማክ እኮ። በቃ ሁሉም ነገር እንተው እያልኩ ነው እያሰብክ ያለው እኮ። እንተው በቃ ተይው። እሺ በእኔም በኩል ያለው ነገር ልተው፣ አንቺም ያለው በአንቺም በኩል ያለው ነገር እንተውና ሁሉንም ነገር ምንም ገና ይሄ ውሃውም አልሞቀም እኔ ጋር ያለው ነገር በነገር ላይ። ስለዚህ አንተ ግን በጣም እንደዚህ ዲፕ ገብተህበት ያለበት ነገር ነው ያለው ሩታ። በልህ የሚሰራ ቤት የለም የሚፈርስ እንጂ። እኔ ስለምንም አይደለም እንትን ምልክት ያው በእግዚአብሔር እንደዚህ አይደለም። በቃ ተይው፣ አያዋጣንም። ሁለታችንም እየሄድንበት ያለው መንገድ አያዋጣንም። ዛሬ ነው ታየህ እንደማያዋጣ ዛሬ እንደተገለጠልን። እስከ ዛሬ ድረስ የት ነበርክ? እሺ በቃ እሺ፣ አሁን ምን መጣልህ? ምን ታይቶ ምን ተገለጠልህ? አሁን እየሄድሽበት ያለው መንገድ ትክክል ስላልሆነ ነው ውስጣ። እስከ ዛሬ አንተ ትክክል ኖሮ ነው እንደዚህ ሄድክበት። አሁን ስላለፈው ነገር ምናምን እየተወቃቀስ እንድናወራ እኔ መወቃቀስ ምንም ሲጀመር ስለመወቃቀስም ምንም መስማት ነው። ወቃቀስ እሱ ያጠፋው ጥፋት አለ አይደል? እሱ ያጠፋው ጥፋት አለ። ትዳር ውስጥ አይደለም አንድ ጥፋት፣ በጣም ብዙ ጥፋት እየታየ እንደዚህ አይነት ጥፋት ደግሞ አይጠፋም አይደለም። ይኸውልሽ ሩታ ማወቅ ያለብሽ ነገር ማለት ነው ሹሩሩ የምንባባልበት የምናስተባብልበት ጉዳይ አይደለም። ሹሩሩ አይደለም። ይሄ እንድትረጂው የምፈልገው ነገር ትዳር ውስጥ በመቻቻል ነው እንጂ ይሄ ጥፋትን ይለቀሙ አልገባኝም። አብሽ ስንቱን ተሻችዬ ነው እኔ እኮ ማለት ነው። ይኸውልሽ ልክ በሆንሽበት ቦታ እየደገፍኩሽ እስካሁን ድረስ አብሬሽ ቆይቻለሁ። አሁን ግን ማለት ነው ያለፈውን ነገር ተውትና አንቺም አሁን ላይ አንድ ነገር ላስረዳ። የልጅሽ አባት ነው አይደል? በቃ አብራችሁ ልጃችሁን ማሳደግ ነው እንጂ እሺ ምንድነው? እኔ እና እሱ የልጅ አባት ነው፣ ግን ደግሞ ባለቤት አይደለም። አሁን ተለያይተናል እኮ ቆየ ከተለያየን። ይሄንን ነገር ያኔ ስንላይ ደግሞ ፊርማችን ሳይደርቅ ገና እንደዚህ ፈርመን ፊርማው ሳይደርቅ ነው እሱ ሌላ ህይወት ውስጥ ስለነበረ ተመለሰ። ገባክ እኮ አንቺንም ስለዚህ ያው የትኛው ጥፋት ነው በዚህ መታ ኢቭን እነሱን ይዘህ ልትወቅሰኝ የሞከርከው አይደለም። አይገባኝም። ስሚ እኔ እህቴ አንቺ ነሽ እንጂ እሱ አይደለም። ስለዚህ አንቺ ጥፋት ስታጠፊ እሱን አይደለም ወቅስ አንቺ ነው የምትችይው። እሱን ደግሞ ትናንትና ያንን ጥፋት ሲያጠፋ ተናግሬዋለሁ፣ ብዙ ነገር ብዬዋለሁ። አቤልንም ብዙ ነገር ያልኩት ቪዲዮ የምታይ ከሆነ በደንብ ትረጅኛለሽ ብዬ አስባለሁ። በጣም ብዙ ነገር ነው የተናገርኳቸው ግን እሱ